ከአፓርትመንት ዋጋ የሚሸጥ እጅግ በጣም ቆንጆ ቪላ ቤት ነው ማሳያችሁ። አያት አካባቢ ነው የምንገኘው። እንግባ። ወደ ውስጥ ስንገባ እዚህ ጋር ፓርክ ማድረጊያ ኤሪያ አለ። 175 ካሬ ላይ ያረፈ ቪላ ቤት ነው። ወደ ውስጥ ደግሞ ገብተን በደንብ እንየው። ሳሎናችን እንደምታዩት በጣም ደስ የሚልና ከለሩ ላይቲንጉ ኤቭሪ ፓርቱ በጣም ደስ የሚል ነው። እዚህ ጋር ኦፕን ኪችን አለ። ማቴሪያሉ በጣም ነው የሚያምረው። በጣም ኳሊቲ ባለው ማቴሪያል ነው የተሰራው። ወደ ውስጥ ደግሞ ገብተን መኝታ ቤታችን እንየው። ወደዚህ ጋር ስንመጣ ደግሞ እዚህ ጋር ማስተር ቤድሩማችን አለ። ሁለቱም ቤድሩሞች የየራሳቸው የሆኑ ባዝሩም አላቸው። ወደ ማስተር ቤድሩማችን ጋር ስንገባ እዚህ ጋር መታጠቢያ ያለው፣ መታጠቢያው ሁሉንም ነገር ያሟላ ነው። ከዛ ደግሞ ወደ ውስጥ ስንገባ እዚህ ጋር አልጋችን የምናደርግበት ስፔስ አለ። ወተን ስንመጣ ሁለተኛው ክፍል እናገኛለን። ሁለተኛው ክፍል በዚህ ጋር ቁም ሳጥን አለው። በዚህ ጋር ደግሞ መታጠቢያ ክፍል አለው ማለት ነው። አሁን ደግሞ ሰርቪሳችንን በደንብ አድርገን እንጎብኛለን። ወደዚህኛው ጋር ስንመጣ እዚህ ጋር ሜድስ ሩም አለ። ልክ ከሱ እንዳለፍን ደግሞ እዚህ ጋር ትራዲሽናል ኪችን አለ። ወደዚህ ስንመጣ ደግሞ እዚህ ጋር ሌላ መኝታ ክፍል አለን ማለት ነው። ይሄኛው ስፔስ የውጭ ሽንት ቤትን ይዞ ላውንድሪ፣ በግ ማረጃ ሁሉንም እዚህ ጋር ነው የምንጨርሰው።